ኮቨርት ናርሲሲስትን ገና ከመጀመሪያው መለየት የማትችሉት በእነዚህ 3 ደረጃዎች የተነሳ ነው። እነዚህ ሰዎች መጀመሪያ ሲቀርቧችሁ መጀመሪያ የሚያሳያችሁ ላቭ ቦምቢንግ የምንለው ነው። ይህ ጊዜ ከ6 ወር እስከ 1 ዓመት የሚፈጅ ሲሆን በጣም እድለኛ እንደሆናችሁ እስኪሰማችሁ ድረስ ፍቅርን ይሰጧችኋል፣ ይንከባከቧችኋል። እናንተን ሚረር ከማድረጋቸው የተነሳ እናንተን የሚመስል ሰው እንዳገኛችሁ ወይም ደግሞ ሶልሜታችሁን እንዳገኛችሁ እንዲሰማችሁ ያደርጓችኋል። እናም በዚህ ጊዜ እናንተን በደንብ የሚያጠኑበት እንዲሁም ደግሞ ለሚቀጥለው ደረጃ መሰረት የሚጥሉበት ጊዜ ይሆናል ማለት ነው። እናንተም እራሳችሁን የሚመስል ሶልሜታችሁን እንዳገኛችሁ ስለምታስቡ ያላችሁን ድንበር በሙሉ አፈራርሳችሁ ያ ሰው እንዲገባ ትፈቅዱለታላችሁ። ወይም ደግሞ ከዚህ በፊት ያላችሁን ጠንካራ ግንቦች የምትሏቸውን ሁሉ አፍርሳችሁ ለዛ ሰው ቨልነረብል መሆን ትጀምራላችሁ። ያኔ ነው ሁለተኛው ደረጃ የሚጀምረው። ዲቫሉዊንግ እንለዋለን። ያላችሁን ዋጋ የሚሸረሽር ነገር ቀስ በቀስ ሳታውቁት ወይም ደግሞ በግልጽ አማርኛ ሳይናገሩት ባላቸው የፊት ኤክስፕሬሽን እና ቀስ በሚሉ አንዳንድ ቃላቶች ውስጥ እያሳያችሁ ይጀምራሉ። በዚህ ጊዜ ነው እንግዲህ ያለን ድፍረት መቀነስ፣ ፍርሃት ማለት የጤና መታወኮች ሁሉ ይሰሙን ይጀምራሉ። ልባችሁን ሁሉ ከፍታችሁ ድንበራችሁን ሁሉ አጥፍታችሁ ያቀረባችሁ ሰው የሚነግራችሁ ነገር የእናንተን ዋጋ የሚያወርድ ሲሆን ችግሩ ከዛ ሰው ሳይሆን ከእናንተ እንደሆነ ይሰማችሁ ይጀምራል። እንዴት ብላችሁ እንዳትጠይቁ የሚጠቀሙባቸው የማኒፑሌቲቭ መንገዶች እጅግ በጣም ብዙ ስለሆኑ ለመለየት በጣም ይከብዳቸዋል። በሌላ ቪዲዮ እነዚህ ማኒፑሌት የሚያደርግባቸው መንገዶች ምን እንደሆኑ እመጣበታለሁ። በስተመጨረሻም የሚመጣው ዲስካርድ የምንለው ፌዝ ነው። በዚህ ፌዝ ላይ እንደ ልጅ ይመክሯቸዋል፣ ያስተምሯቸዋል። ከዚህ በፊት የሚያውቁትን ሚስጥር በመጠቀም ያላችሁን ዋጋ እንድታወርዱ ያደርጓቸዋል። ምንም እንኳን ዲስካርድ ማድረጉን ወይም ደግሞ መለያየቱን ቢፈልጉትም ብዙ ጊዜ ቪክቲም የሆነው ሰው ነው ያንን ዲስካርድ የሚጨርሰው። ልብ በሉ፣ እነዚህ 3 ፌዞች ተራ በተራ የሚመጡ ሳይሆን በተለይ የመጀመሪያውና ሁለተኛው የሆነ ሰዓት ላይ ያላችሁን ዋጋ ያሳጧቸዋል፣ በራስ መተማመናችሁን ያወርዳሉ። ከዛ በኋላ ጨክናችሁ ዞር ልትሉ ስትሉ ደግሞ የፍቅር ብዛት ያሳያቸዋል። ከእንደገና ተመልሰው ዲቫሉይ ማድረግ ይጀምራሉ። ከዛ በኋላ መልሳችሁ ደግሞ ዞር ልትሉ ስትሉ ደግሞ ከእንደገና በፍቅር ብዛት ይመልሷቸዋል። በእንደዚህ አይነት ሰርክል ውስጥ ካቆያችሁ በኋላ በስተመጨረሻ ዲስካርድ ወደ ማድረጉ ፌዝ ይመጣል። እነዚህ 3ቱን ፌዞች ሲገባችሁ ምን ያህል እየተታለላችሁ እንደነበረ በደንብ መረዳት ትችላላችሁ።